ሰላም ቤተሰብ እንዴት አዳራችሁ? እንዴት ቆያችሁ? ሰላማችሁ ብዝት ይበልልኝ። ዛሬ መኮረኒ በስጋ ነው የምንሰራው፣ በዶሮ ስጋ ማለት ነው። የዶሮ ስጋ አጥንት የሌለው ምንድን ነበር የሚባለው? ስሙ ራሱ ጠፋብኝ እና ብቻ ዶሮ ነው። የዶሮ ስጋ አጥንት የሌለው ማለት ነው። አዘጋጅቻለሁ ከታትፌ ማለት ነው። የምጠቀማቸው ቅመሞች ፍልፍል ባርድ፣ የስጋ መጥበሻ፣ ቆንጆ በርበሬ፣ የተፈጨ ነጭ ሽንኩርት የደረቀ ማለት ነው። እንዲሁም የተፈጨ ሽንኩርት ማለት ነው በደረቁ። ከዛ እዚህ ጋር እንደዚህ እንጨምረዋለን። ከዛ ዘይቱን እንጠቀማለሁ። ከዛ መጥበሻ እናዘጋጃለን ማለት ነው። ከዛ እንደዚህ እናዋህደዋለን። መጥበሻ ጥጃለሁ እየጋለልኝ ማለት ነው። እንደዚህ በደንብ አድርገን እናዋህደዋለን። ጨው ተጠቅሜያለሁ። ቅመሞቹን እንዳያችሁ ጨምሬያለሁ። መኮረኒ ነው የምንሰራው ማለት ነው። ከዛ እንደዚህ ካዋህድኩት በኋላ የገበታ ቅቤ ማለት ነው። የገበታ ቅቤ እጠቀማለሁ ማለት ነው። እሺ እዚህ ጋር ከደን እያደረግን እንደዚህ ውሃው መጠጥ እስከሚቀይ እስከሚወል ድረስ እናበስላለን። ከዛ እዚህ ጋር ደግሞ መኮረኒ እንቀቅላለን። ከመኮረኒ ጋር ስለምንሰራ ማለት ነው። እንደዚህ ቀይ ሆኖልን በስሎልናል ማለት ነው። ሳህን ላይ እንገለብጠዋለን። ከዛ በኋላ ከዛ ነጭ ሽንኩርት እንጠቀማለን። ነጭ ሽንኩርታችን እንደዚህ ካቁላላ ነው በኋላ ማጁን እንጠቀማለን። ከዛ የቲማቲም የተደለቀው ማለት ነው። እናዋህደዋለን ማለት ክሬም እንጨምራለን ማለት ነው። ከዛ እንደዚህ እናዋህደዋለን። መኮረኒያችንን እንጨምራለን ማለት ነው። አሁን መኮረኒያችንን እንጨምራለን ማለት ነው። ሰልሳውን ከእንትን ካልነው በኋላ ስጋችንን ጨመርን ማለት ነው። ከዛ ደግሞ ጅብን እንደዚህ እንጨምራለን ማለት ነው። ከዛ መብላት ብቻ ነው ማለት ነው። ላይክ ሰብስክራይብ ማድረጋችሁን አትርሱ።